ወንድ ልጅ በሴት ጋር ሰዓት ቶሎ የሚጨርስ ከሆነ ከሴት ጋር ግንኙነት ሲጀምር ቶሎ ይጨርሳል ማለት ነው ወይ? የብዙ ወንዶች ጥያቄ ነው። መረዳት ያለባችሁ በግል ወሲብ ሰዓት ትኩረታችሁ ለራሳችሁ ብቻ ነው። ከዛ ደግሞ ጠንካራ ስሜት የሚያመጣ ፊልም እያያችሁ ነው የምትጠቀሙት። ኃይል፣ ጥንካሬ፣ ግሪፕ ይለያል። ቶሎ የማስጨረስ እድሉ ከፍተኛ ነው። ከሴት ጋር ሲሆን ግን ትኩረታችሁ ለሷም አለ። ከዛ ውጪ ደግሞ ስሜታችሁ እንደዛ በጠንካራ ሁኔታ የሚያመጣ ሁኔታ ስለሌለ በግል ወሲብ ቶሎ ትጨርሳላችሁ ማለት ከሴት ጋር ቶሎ ትጨርሳላችሁ ማለት አይደለም። ግን ሁሉ ጊዜ የግል ወሲብ የምታረጉ ከሆነ በግል ወሲብ ሰዓት ደግሞ እንደዚህ ጠንካራ ስሜት አምቶ ቶሎ መጨረስን እያስለመዳችሁ ከሆነ ወደፊት ከሴት ጋር ግንኙነት ስትጀምሩ ቶሎ መጨረስ እድላችሁን ከፍ ስለሚያደርገው ኖርማሊ የግል ወሲብ ነገር የሚቻሉን ያህል መቀነስ ያስፈልጋል። ግዴታ ከሆነ ደግሞ ጠንካራ ስሜት የሚያመጡ ፊልሞችን ኦር ግሪፑን ምናምን መቀነስ ያስፈልጋል ማለት ነው። ከዛ ውጪ ከሴት ጋር ግንኙነት ጀምራችሁ ሁሉ ጊዜ በግንኙነት ሰዓት ከአንድ ደቂቃ በላይ መቆየት የማትችሉ ከሆነ ይሄ ሕክምና የሚፈልግ ነው። ከ6 ወር በላይ ከቆየ ማለት ነው። ገና እየተሳሳማችሁ የዘር ፈሳሽ የሚፈስ ከሆነ ብልት ራሱ ያለ ጊዜ ከሆነ የሚቆመው ይሄ ደግሞ እያስጨነቃችሁ ከሆነ ማወቅ ያለባችሁ ነገር ከሌላ ወንድ በላይ ሰፍ ብላችሁ ልምድ ስለሌለ ፈሪ ስለሆናችሁ የመጣ ነገር አይደለም። ይሄ ላይፍ ሎንግ የምንለው የቶሎ መጨረስ አይነት ነው። የሚፈጠርበት ምክንያት ገና በዘር ሊሆን ይችላል፣ በተፈጥሮ አንዳንድ የኬሚካል እጥረት ሴራቶኒን ሊሆን ይችላል፣ ኦር የሆርሞን መዛባት ተፈጥሮ ሰውነታችሁ በግንኙነት ሰዓት መልስ የሚሰጥበት ሁኔታ ከሌላ ወንድ ሊለይ ይችላል። ማለትም ግልክ መሳሳም ሲመጣ እናንተ ጋር ያለው ስሜት በጣም ጠንካራና ከእናንተ ቁጥጥር ውጪ ይሆንና ልክ ስሜት ሲመጣ ከአንዳንድ ወደ መጨረስ እንጂ ያንን ስሜት የማቆየትና ሰውነታችሁ በእናንተ ቁጥጥር የማይሆንበት ሁኔታዎች አሉ። እንደዚህ አይነት ነገር እያጋጠማችሁ ከሆነና 6 ወር በላይ ካለፈው በዚህ ምክንያት እየተሳቀቃችሁ የምትወዷትን ሴት እየራቃችሁ ከሆነ ማወቅ ያለባችሁ ነገር መታከም የሚችል ነገር ነው። አንድ ወፈር ያለ ወንድ መጥቶ ብልቴ አይቆምልኝም ሲቆምም ጥንካሬ የለውም ቢለኝ ቀጥታ ጭንቅላት የሚያስበው ኮሌስትሮሉ ከፍ ብሏል ማለት ነው። ለምን እንደሆነ ላስረዳችሁ። ኮሌስትሮላችሁ ከፍ ብሏል ስንል ደም ትቦ ላይ የተጋገረ ጮማ አለ ብላችሁ አስቡት። በዚህ ምክንያት ደግሞ ጥሩ ደም ዝውውር ወደ ሰውነት አካላት አይሄድም። ብልት ደግሞ ትንሽዬ ደም ትቦ ነው ያላት። ስለዚህ እዛ ጋር ያለው ትንሽ ኮሌስትሮል ራሱ ሲዘጋባት መንገድ ብልት ለግንኙነት መዘጋጀት ያቅተዋል፣ ጥንካሬ አይኖረውም፣ ኦር በግንኙነት መሀል ላይ ራሱ የመዳከም ነገር ሊኖረው ይችላል። ይሄ የመጀመሪያ ምልክት ሊሆን ይችላል። ማለትም ትንሽዬዋ ትቦ ስትዘጋ ብልት መቆም ላይ ችግር ልታስተውሉ ትችላላችሁ። እሱን ዝም ካላችሁት ደግሞ ቀስ እያለ ወደ ልብ ድካም ሊሄድ ይችላል። ምክንያቱም እነዚህ ትላልቅ ትቦዎች ሲዘጉ በቂ ደም ዝውውር ወደ ልብ ካልደረሰ ልብ ድካም ይመጣል። ወደ ኩላሊት ካልደረሰ ኩላሊት ፌሪል፣ ወደ ጭንቅላት ካልደረሰ ደግሞ ስትሮክ ሊያጋጥም ይችላል። ብልት መቆም ላይ ችግር ካስተዋላችሁ ማለት ነው መንስኤውን ድረሱበትና ከባባድ ችግር ከመፈጠሩ በፊት ሕክምና አገኙ። ሕክምና ስታገኙ ደግሞ አበላል ማስተካከልና ስፖርት ግዴታ ነው። ምክንያቱም መድኃኒቱ ስትወስዱት እኮ ብልት መቆም ይስተካከላል፣ ጥንካሬ ይኖረዋል። ግን መልሳችሁ አበላላችሁ ካልተስተካከለ መልሶ መዳከም ስለሚመጣ አበላልም ላይፍ ስታይል ቼንጅም ግዴታ ያስፈልጋል ማለት ያህል ነው። ሰፍ ስለምትል እኮ ነው ቶሎ የምትጨርሰው ትለኛለች ሚስቴ የምትሉኝ በጣም ብዙ ወንዶች አላችሁ። አልተሳሳተችም። ለምን እንደሆነ ላስረዳችሁ። አንድ ወንድ በግንኙነት ሰዓት ሴቷን የሚፈራት ከሆነ ባላረካትስ የሚለው ብዙ ነገር የሚያስፈራው ከሆነ ሰውነቱ ከሱ ቁጥጥር ውጪ ይሆናል። ምክንያቱም ግንኙነት ሪላክሲንግ አክቲቪቲ ነው መሆን ያለበት። በዛ ሰዓት ፓራሲምፓታቲክ የምንላቸው ነርቮች ናቸው መስራት ያለባችሁ። ፍርሃት ካለ ግን ሲምፓታቲክ ለአደጋ የሚያዘጋጃችሁ ነርቮች አክቲቬትድ ይሆናሉ። ከዛ ከስሜት መነሳሳት ቀጥታ ወደ ቶሎ መጨረስ ልትሄዱ ትችላላችሁ። ፍርሃት በስነስርዓት ፋክተር ነው። ለዛ ነው አንድ ጊዜ ከምትፈሯት ሴት ጋር ኦር በተጨናነቃችሁበት ሰዓት ግንኙነት ብታደርጉና ቶሎ ብትጨርሱ እንደ ስንፈተ ወሲብ አንቆጥረውም። ቢያንስ 6 ወር መቆየት አለበት። የመጀመሪያውም ዙር ሁለተኛውም ዙር ከ1 ደቂቃ በላይ መቆየት የማትችሉ ከሆነ ኦር ደግሞ አዲስ የመጣ ከ3 ደቂቃ በላይ መቆየት የማትችሉ ከሆነ በዚህ ምክንያት የምትጨናነቁ ከሆነ የዛኔ ስንፈተ ወሲብ አለ እንላለን። ከዛ ውጪ ግን በጣም ለረጅም ጊዜ ያፈቀራችኋት ሴት ጋር ግንኙነት አድርጋችሁ ቶሎ ብትጨርሱ እሱ ስንፈተ ወሲብ አይደለም። ሚስቴን ለማርካት ነው ቶሎ መጨረስ የማልፈልገው የብዙ ወንዶች መልስ ነው። እኔ ደግሞ ልንገራችሁ፣ ሴት ልጅን ለማርካት ብልታችሁ ውስጥ መግባት የማያስፈልግ ከሆነ ኢቨን ሳይዝ ማተር የማያረግ ከሆነ ማለት ነው ለእናንተ ምን ያህል ያስጨንቃችኋል የሚለውን ንገሩኝ። የሴት ልጅ እርካታዎች ብዙ አይነት አሉ። አንደኛው ክሊቶሪያል ይባላል። ጉግል አድርጉት፣ በፖስታው ቪዲዮን ያጠፋዋል። ክሊቶሪያል ማለት የወንድ ልጅ የብልት ጫፍ ጋር ይመሳሰላል። በጣም ብዙ ነርቭ ኢንዲንግ አለው፣ ውጪ ላይ ነው ያለው። እሱን ስቲሙሌት በማድረግ ሴት ልጅን ማርካት ይቻላል። በዚህ ሁኔታ 85% በላይ ሴቶች እርካታን ማግኘት ይችላሉ። ሁለተኛ ደግሞ ቫጃይናል ነው። ቫጃይናል ላይ ብልት ውስጥ መግባት ያስፈልገዋል። አቬሬጅ እስከ 15 ደቂቃ ሊፈጅ ይችላል። ግን ይሄንን ለማሳጠር አንደኛ ክሊቶሪያል ስቲሙሌሽን መጠቀም ትችላላችሁ። ከዛ በፊት የነበረውን ፎር ፕሌይ ባስረዘማችሁት ቁጥር ቫጃይናል ስቲሙሌሽን ጊዜው ያጥርላችኋል ማለት ነው።
ሶስተኛ ደግሞ ጂ ስፓት ይባላል። ጂ ስፓት ማለት ውስጥ ከገባችሁ በኋላ እዚህ እሱንም ሰርች አሉት በፖስት አይፈቀድልኝም። ውስጥ ከገባችሁ በኋላ የምትሻከረው አፓርት ስታገኙት እሱ ጂ ስፓት ይባላል። በሱ ስቲሙሌሽን ደግሞ መርካት የሚችሉ ኢቭን መርጨት የሚችሉ ሴቶች አሉ ማለት ነው። ሌላ አይነት ኦርጋዝሞችም አሉ። ዋናዎቹ ግን እንደዚህ ናቸው። ስለዚህ በዋነኝነት እንድትረዱልኝ የፈለኩት ምንድነው ሴት ልጅን ለማርካት አንደኛ የእናንተ ሳይዝ ማተር አያደርግም። ምን ያህል እንደቆያችሁ ሁል ጊዜ ማተር አያደርግም። ለቫጃይናል ኦርጋዝም ብቻ ነው እሱ ማተር የሚያደርገው። ሚስታችሁን ለማርካት ነው ቶሎ መጨረስ የማትፈልጉት ነው ወይስ ረዘም ያለ ጊዜ ራሳችሁን ኢንጆይ ለማድረግ? ምክንያቱም ዛሬ ያጋጠመኝን ልንገራችሁ። ቶሎ መጨረስ የሚቸገር ታካሚ መጣ እና እዘዥልኝ ያለኝ ጀስት እዛ አካባቢ የሚያደነዝዝ ክሪም ወይም ስፕሬይ ነገር ካለ ነው ያለው አለ። ኖርማሊ ግን አሁን ይሄንን መድኃኒት ለሱ ሲሰጠው ለሱ ማደንዘዣ ክሬም ሲሰጠው ከሚስቱ ጋር በሚኖረው ግንኙነት ሰዓት ለሷም ይሄ ማደንዘዣ ይኖራትና እሷም አትጨርስም፣ ለሱም እንደዛው ይሆናል ማለት ነው። ስለዚህ እሷን ማርካት ከሆነ ፐርፐዙ ቶሎ አለመጨረስ ፐርፐዙ ላይክ ይሄ ማደንዘዣ ክሪም ኦር ምናምን ነገር የመሳሰሉ ነገሮች ጥቅም ያላቸው መድኃኒቶች አይደሉም። ስለዚህ እኛ ጋር ለህክምና ስትመጡ ለይተን ነው ፐርሰናል የሆነ ህክምና ነው የምንሰጠው። ማለትም ከድሮ ጀምሮ ቶሎ መጨረስ የምትቸገሩ ከሆነ አዲስ የጀመረ ከሆነ ኦር አንዳንዴ ብቻ የሚያስቸግር ከሆነ ከሱ ጋር ተያይዞ የብልት መቆም ችግር አለ። እነዚህን አይተን ኢንዲቪጁዋላይዝድ የሆነ ህክምና ነው የምንሰጠው። ስለዚህ በኮሜንት ሴክሽን ቶሎ መጨረስ ለምን እንደማትፈልጉ ንገሩኝ። ሚስትየው ማርካት ውጭ ሌላ ምክንያት ካለ ማለት ነው። ወንዶች በግንኙነት ሰዓት ቶሎ መጨረስ ካልፈለጋችሁ ስለ ኳስ ወይ ስለ ቤተሰብ ሌላ ነገር ማሰብ ይረዳል የሚል አስተሳሰብ እንዳለ ሰምቻለሁ። ይሄ የተሳሳተ ነው። እንደውም የብልት መቆም ችግር ነው የበለጠ ሊያስከስት የሚችለው። በስነስርዓት የሚጠቅማችሁን ሲስተሞች ልንገራችሁ። አንደኛው ስቶፕ ኤንድ ስታርት ሜትድ ይባላል። ከራሳችሁ ጋር ኦር ደግሞ ከጓደኛችሁ ጋር በመሆን ጀስት ልክ በግንኙነት ሰዓት ልክ የመጨረስ አይነት ስሜት ሲመጣ እዛ ጋር በማቆም ወደኋላ መመለስ፣ ከዛ እንደ አዲስ መጀመር። በዚህ ሰዓት ራሳችሁን ኮንዲሽን እያደረጋችሁ ለመቆየት ትዘጋጃላችሁ። ሁለተኛ ደግሞ ኬግልስ ኤክሰርሳይዝ ይባላል። ኖርማሊ ሽንታችሁን እየሸናችሁ ማቋረጥ የምትችሉበትን ጡንቻ ትይዙና ከሽንት ውጪ እሷን ለማጠንከር ያዝ ለቀቅ ስታረጉ ልክ በግንኙነት ሰዓት የመጨረስ ስሜት የወንድ የዘር ፈሳሽ የሚመጣበት አይነት ሰዓት ላይ እሷን ያዝ በማድረግ ግንኙነቱን እንደ አዲስ ማስጀመር ይቻላል። ሶስተኛው ደግሞ ዲሴንሲታይዜሽን የምንለው ነው። ይሄም ወንዱ ኮምፕሊትሊ ኮምፈርታብል ምቾት ውስጥ እንዲሆን አንደኛ ከግንኙነት ውጪ ያሉትን ነገሮች የወንዱን ስሜት ለመቀስቀስ ግን ከግንኙነት ውጪ ይደረግና ሪላክስድ እንዲሆን ዲሴንሲታይዝድ እንዲሆን ሪላክስድ ሆኖ እንዲሞክሩ ይደረጋል። አራተኛ ደግሞ ኮምፕሬሽን ሲስተም ይባላል። ይሄም ልክ በግንኙነት ሰዓት የመጨረስ አይነት ስሜት ሲመጣ ከፓርትነሩ ጋር በመወያየት ጀስት ጫፏን ያዝ በማድረግ እንደ አዲስ ግንኙነት ማስጀመር ነው። እነዚህን ሲስተሞች ሞክራችሁ ካልተሳካና ህክምና የምትፈልጉ ከሆነ